የምር ግን ፈጣሪ አምላክ መቼ ይሆን የሚታረቀን? በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል። ያካል እኔ መሰለ ቆንጅዬ ጋቢና መልክ ይዤ ስንት ገርዳሜ መድኃኒዓለም ምስክሬ እስከ እድሜ ልኬ እከሳታለሁ። ኦርቶዶክስ አሁን ሳይሆን እድሜ ልኬን ነው ማወራ። 8 ወር አስቀይሜያታለሁ፣ ግን ለበጎ ነው። ባለፈው መናፍቃን ላይ እንዲህ ብዬ ቪዲዮ ሰርቼ ነበረ። በሰራሁት ቪዲዮ ላይ ውሸት ነው ብላችሁ ሐሳብ አስተያየት ስትሰጡ የነበራችሁ መናፍቃ ከራሳችሁ መምህር የተናገርኩት ነገር ልክ እንደሆነ ማስረጃ ላቅርብላችሁ። ክርስቲያኖች በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ይሄንን ቅጥፈታችሁንም ደግሞ እናጋልጥላቸው። የሰራሁትን ቪዲዮ እንመልከት። ይሄንን ቪዲዮ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ብቻ ባወራው ንግግር ላይ ወንድማችን ያያዘለታ መች ነው ፈጣሪ የሚታረቀን እያለ ይገኛል። እንዲሁም ደግሞ ሰሞኑን ሶሻል ሚዲያውን በከፍተኛ ሁኔታ እያነጋገረ የነበረው ስላሴዎች ጾታ አሉ ያለው አባት ይቅርታ ጠይቋል። እንዲሁም ደግሞ ወንድማችን እፎይ በዛ ላይም ደግሞ ሐሳብ እየሰጠ ይገኛል። ዮኒ ማኛ ወንድማችን ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመሰከርኩኝ እኖራለሁ እያለ ይገኛል። እክስላታለሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያለ ይገኛል። ወንድማችን አቤል አቡናም ደግሞ የጴንጦችን ጉድን እየዘረገፈ ይገኛል። በእነዚህ ሐሳቦች ለሰፋ አድርገን ስለምንወያይ እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን ዘኮ 16 እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። የምር ግን ፈጣሪ አምላክ መቼ ይሆን የሚታረቀን? በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ከሚያድግ ልጅ ጋር መጓዝ ያስፈልጋል። የሚያድግ ልጅ ለሃጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እያደረ ይጸዳል። ያረጀ ሰው ደግሞ ይጸዳ ሊመስል ይችላል፣ ግን ምርኩዝ ይፈልጋል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ምን የተለየ በደል በደለን ነው እንዲህ አይነት ቀንበር የሚያበዛ እንዲህ አይነት መከራ፣ ስቃይ፣ ፈተና የሚያበዛ ሰው የሚናገሩን የማያውቅ ሰው ዛሬ እንኳን የምትናገረውን ታውቃለህ? ምን አልከን? የሚያድግ ልጅ ለሃጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እኛም እኮ ያልነው ይሄንን ነው። ሕፃን ነህ ለሃጭን የምታዝረከርክ ኢትዮጵያ ላይ ቅርሻትን የምትተፋ ህዝብ ላይ አቅም የለህም ሕፃን ነህ እያለን ነው። ምንድነው የምታወራው? ቢያንስ እንኳን የምታወራውን ነገር እንኳን አጠገብህ የሚመክርህ እንድታስተውል የሚያደርግ ማንም የለም። አገር ቤት ያለውን ህዝብ ማስራብ ስራ ነው። እንዲሰደድ ማድረግ የዕለት ተግባር ነው። ጭራሽ ብለ ደግሞ ከኢትዮጵያ ውጪ ያሉትን ሰዎች ኑና ወደ አገራችሁ ኑሩ፣ ያረጀ ያፈጀ አገር ውስጥ ምን ትሰራላችሁ? የምርህን ነው። ከፋም ለማም እኮ አውሮፓም አሜሪካም በውጭም ያሉት በአረብ ሀገርም ይሁን ያሉ እህት ወንድም እናት አባት 18 ሰዓትና 16 ሰዓት ተጠግረው ደም አልበው እግራቸው እስኪሰነጠቅ ቆመው ሰርተው ነው አንተ በግፍ የምታስተዳድረውን ህዝብ ቢያንስ እንኳን ቀና ለማድረግ የሚሞክሩት። የዕለት ጉርስ የዓመት ልብስ የሚሆን ነገር የሚልኩት አንተ አረጀ አፈጀ ባልከው ሀገር ሰርተው ነው። ምን አይነት ድንቁርና ውስጥ እንዳለ አላውቅም። አንተ የተከልከውን ዛፍና ችግኝ ለማየት
አንተ አፈናቅለ የሰራውን ኮሪደር ለማየት ነው። ህዝቡ ካለበት አገር ከተመቻቸበት ኑሮ ሰላማዊ ከሆነ ኑሮ መጥቶ አንተ በምትመራት ኢትዮጵያ ውስጥ ይታፈን፣ ይገደል፣ ይዘረፍ፣ ኑ እንዝረፋችሁ፣ ኑ እንግደላችሁ፣ ኑ እንሰራችሁ እኮ እያልክን ያለው። መጀመሪያ የምትመራውን ወገንና ህዝብህን ሰላሙን አረጋግጥለት። እዚህ ያለው ማህበረሰብ እኮ ከፋም ለማም ቤተሰቡን ቀና ያደርጋል። እህት ወንድሞቻቸውን ያስተምራሉ፣ እናት አባቶቻቸውን ይጦራሉ። ገና ለገና ወገኖች ዘመዶች በከተማ ያለውን ህዝብ ዘርፈው አጥበው አስለቅሰው ጨረሱ። አሁን ደግሞ ብለ ከውጭ ያለውን ህዝብ ኑ እያልክ ትጠራለህ። ማንም እብድ የለም አንተን ሰምቶ የሚመጣ። መጀመሪያ አገር ቤት ያለውን ህዝብ ሰላሙን ስጠው። የታክሲ ሹፌር ሰርቶ ማደር ያልቻለበት አገር እኮ፣ አስተማሪዎች ልጆቻቸውን ማብላት ማጠጣት ያልቻሉበት ደረጃ እኮ ያለው። አንተ ማለት እኮ ሕክምና ባለሙያዎች ራበን ጠማን፣ ደሞዛችን ኑሯችንን ሊመስል አልቻለም፣ ሐኪሞችን መኖር አልቻልንም፣ አቅም የለንም ብለው ስለጠየቁ ያሰርክ ሰው እኮ ነህ። ለምንድን ነው ዲያስፖራው ወደ ኢትዮጵያ እንዲመጣ የፈለግከው? ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና መሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደለ እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህሬን መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ወል እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛም ዋብዬዎች ግን ያ ተጀምሮ ያላለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነ እኛ አስተምሮ ኔቨር ኤቨር አይመሳሰልም። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስቦች የፓርቶች ስብስብ፣ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ ምናመልክ አይደለንም። የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት። በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው።
የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ውሃ ቸልሱባቸው ማለት ነው። መድኃኒዓለም ምስክሬ እስከ እድሜ ልኬ እክሳታለሁ ኦርቶዶክስ። አሁን ሳይሆን እድሜ ልኬን ነው ማወራ። 8 ወር አስቀይሜያታለሁ፣ ግን ለበጎ አይቼ ምናችሁን ጉዳችሁን አይቼ እኔ መጣሁ። ጉዳችሁን እውነት መስሎኝ ፈጣሪ በሚያውቀው እውነት ትክክለኛ ነገር እውነተኛው አምላክ ያለ መስሎኝ ዋቴው ነው ያለው። ዋቴው የትኛው እንደሆነ ራሱ አያውቁትም። የትኛው አዳኝ እንደሆነ አያውቁትም። እኔ መሰለ ቆንጅዬ ጋቢና መልክ ይዤ ስንት ገርዳሜ በመኪና እየሄደ እኔ እንዴት በዚህ ሁሉ ዝናብ እቀጠቀጣለሁ ብላ ነው የተናገረችው። ልጅቷ ከቸርች ነበር የምትወጣው። ያው ገርዳሜ የምትላቸው እዛው ቤተክርስቲያን ቸርች ውስጥ አብረዋት ያሉ ሴቶችን ነው ገርዳሜ የምትላቸው። የቤተክርስቲያኑ አቋም ይመስል ምንም አያመጡ የሚናገሩ ሰዎች እኛ ጴንጤዎች ካንቺ ጎን ነን ብሎ የሚናገረውንስ እንዳልክ ዘነበ የሚባል አጉራ ዘለል የሆነ ሌለች የምታስብ አይምሮዋ የጠበበ ራሷን ከሂውማኔሯ በታች ዋጋዋን ከሂውማኔሯ በታች አሳንሳ የምትሸጥ በቻለችው የዓለም መድረክ ላይ ራሷን ለሽያጭ ለማዋል አፍንጫዋንና ቅንድቧን አፍንጫዋን አሰልክካ ቅንድቧን ተቀንድባ የምትወጣ አይነት ሴት ናት። እንግዲህ ገገጠመችን ማለት ነው። ይቺ አሁን በቃ ታሳድ ማን ነው ጣዖቱ የነበረው? ትዝታው ሳሙኤል። ያንዳንዱ ሰው ጣዖት ማን ነበረ? ዮናታን አክሊሉ። ያንዳንዱ ሰው ጣዖት ማን ነው? በጋሻው ደሳለኝ። ያንዳንዱ ሰው ጣዖት ደግሞ ያልነካችሁት ሰው አለ። አውታሩ ጣዖት የሆነበት ሰው አለ። አውታሩ ዘማሪ ጣዖት የሆነበት አሁን ሀና ተክሌ ብዬ ሐሳብ ብሰጥ የሀና ተክሌ ጣዖት አያውቁትም ራሱ መቼ እንደሚመጣባቸው አላ ሀና ተክሌ ምናምን ብዬ አሁን አስተያየት ብሰጥ ሀና ተክሌን ሳያውቁ ጣዖት ያደረጉ ሰዎች አሉ። ባለፈው መናፍቃን ላይ እንዲህ ብዬ ቪዲዮ ሰርቼ ነበረ። በሰሯት ቪዲዮ ላይ ውሸት ነው ብላችሁ ሐሳብ አስተያየት ስትሰጡ የነበራችሁ መናፍቃ ከራሳችሁ መምህር የተናገርኩት ነገር ልክ እንደሆነ ማስረጃ ላቅርብላችሁ። ክርስቲያኖች በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ይሄንን ቅጥፈታችሁንም ደግሞ እናጋልጥላቸው። የሰሯትን ቪዲዮ እንመልከት። ይሄንን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ በዚህ የጨለማው ዓለም ውስጥ ለሚገኙ ሰዎች ብርሃን እንዲገለጥላቸው አንድ ትምህርት እንሰጣቸዋለን። ቅዱስ ጳውሎስ አትሳቱ እግዚአብሔር ፈጽሞ አይዘበትበትም ብሎ ይናገራል። በዚህ ልክ እግዚአብሔር ላይ የሚቀልዱና የሚዘበቱ ሰዎች በጊዜያችን ተፈጥረዋል። ይሄንን ፈሊጥ ያመጡት እንዴት ነው? መናፍቃኑ ከዚህም በፊት ጥምቀት አያድንም፣ ከዚህም በፊት ስጋው ደግሞ ለምሳሌ ነው እንጂ አማናዊ አይደለም እያሉ ይናገሩ ነበርና ሰዎች ግን መጽሐፍ ቅዱስን መመርመርና መጠየቅ ጀመሩ። ጥምቀት ልጅነትን የሚያሰጥ ነው እንጂ ምሳሌያዊ ነገር አይደለም ብሎ መጠየቅና ማስጨነቅ ሲጀምሩ ሰዎቹ ላለማጣት ምን አደረጉ? ምን ፈሊጥ አመጡ? በውሃ መጥመቅን ምዕመናኑን እያነሱ ከውሃ እየዘፈቁ ዝም ብሎ መንፈስ ቅዱስን ተቀብላል እያሉ ማጃጃል ጀመሩ። እቺ ጥያቄ ስለተነሳች ምዕመናኑ ከቤታቸው ፈልሶ ወደች ቤተክርስቲያን እንዳይመጡ በፈሊጥ ውሃ ውስጥ እየነከሩ ጥምቀት ነው እያሉ ማስቀረት ጀመሩ። ከዚህ በኋላ ደግሞ ሰዎች መጠየቅ ጀመሩ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እኮ መጽሐፍ ቅዱስ ብሎ መጠየቅ ሲጀምሩ ምሳሌያዊ ነው መታሰቢያ ነው የሚለው አስተምሯቸው እንደማያዋጣቸው አወቁና ምን ማድረግ ጀመሩ? ዳቦና ወይን አዘጋጅተው ይሄ የኢየሱስ ክርስቶስ ስጋና ደም ነው ብለው በዚህ ልክ ደግሞ ምዕመኑን ማታለል ጀመሩ። እነዚህ ሁሉ ድርጊቶች የተፈጠሩት ከምዕመናኑ ጥያቄ ነው እንጂ እነሱ መጀመሪያውኑ በዚህ ነገር አምነውበት አይደለም። ጥምቀት ማጥመቅም የጀመሩት ምዕመናኑ ስለጠየቁና ወደዚህ ፈልሰውባቸው እንዳይመጡ። አሁን ደግሞ እንደምትመለከቱት ዳቦ ቆርሰው ወይን ቀርተው ይሄ የክርስቶስ ስጋና ደም ነው ብሎ መስጠት የጀመሩት ደግሞ መጽሐፍ ቅዱስ ጋር እንዳይጋጩና ምዕመናኑ ለሚጠይቁት ጥያቄ የህሊና ረፍት እንዲያገኙ ዝም ብለው በዚህ ልክ ምዕመኑን ማታለል ጀመሩ። የእነዚህ ሃይማኖት መሪዎች ቀስ ብለን እንጨምራለን፣ እያየን እናሳድጋለን፣ የምዕመኑን ፍላጎት እያየን እናሟላለን የሚሉ ዘባቾች፣ ክርስቶስን እግዚአብሔርን የማይፈሩ አሳቾች፣ የዲያብሎስ መጋለቢያ ፈረሶች ናቸው በዚህ ጨለማ ውስጥ የምትገኙ። ይሄን ሁሉ ነገር የሚያደርጉላችሁ ከዛ ቤተክርስቲያን ወጣችሁ ከመጽሐፍ ቅዱስ ጋር ተጋጭታችሁ መጽሐፍ ቅዱስ ላይ እኮ እንዲህ ይላል መጽሐፍ ቅዱስ ላይ ያለው ነገር ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ብላችሁ እንዳትመጡ ስጋው ደግሞ ነው እያሉ ዳቦ ቆርሰው ወይን ቀርተው መስጠት ጀመሩ። ጥምቀቱን ደግሞ ዝም ብለው ውሃ ነክረው የክርስቶስ ልጅ ነው የክርስቶስ ልጅ ሆናል ማለት ጀመሩ። ስለዚህ በዚህ ልክ አትታለሉ፣ እያታለሏችሁ ነው። እናንተ ወጣችሁ ወደ አማናዊት ቤተክርስቲያን እንዳትመጡ፣ ወደ ክርስቶስ መንጋ እንዳትቀላቀሉ መጽሐፍ ቅዱስ ላይ ያለውን ነገር ሳያምኑበት እናንተ ስላላችሁና ፈልሳችሁ ወጣችሁ ወደ ቅድስት ቤተክርስቲያን እንዳትመጡ ለእናንተ ያዘጋጁት ወጥመድና የማባበያ የማቆያ ዘዴያቸው ነው። ስለዚህ መናፍቃን በዚህ ልክ ተረድታችሁ ትክክለኛው አማናዊው የክርስቶስ ስጋና ደሙ የሚቀዳባት ስጋው የሚፈተትባት እውነተኛ የመንፈስ ቅዱስ ልጅነት የሚያሰጥ ጥምቀት ያለውን በዚህ ቤተክርስቲያን መሆኑን አውቃችሁ
ሆናችሁ ከዚህ ጨለማ ህይወት አምልጣችሁ ብርሃን ወደ ሆነች ወደ ቅድስት ቤተክርስቲያን እንድትመጡ ጥሪ እናስተላልፋለን። ስለዚህ ፕሮቴስታንት የቆመው በምዕመናኖቹ ፍላጎት ላይ ነው እንጂ የራሱ አቋም የለውም። ጥምቀትም የጀመሩት በምዕመኑ ጥያቄ ነው። ቁርባንም የሚጀምሩት ደግሞ አሁን እያከናወኑ ያሉት በምዕመኑ ጥያቄ ነው እንጂ ራሳቸው አምነውበትና ፈቅዶ አይደለም። ሰውን ለማቆየት ወደ ቅድስት ቤተክርስቲያን ፈልሶ እንዳይመጡ ለማድረግ ነው ብዬ ተናግሬ ነበረ። ይሄ ፓስተርም ደግሞ ይሄን ንግግር በደንብ ሲያረጋግጥ እንሰማዋለን። ወደሱ እንለፍ። እኛ ወንጌላውያን አብያተ ክርስቲያናት በራሳችን ዶግማና ዶክትሪን በራሳችን ትራዲሽን ነው የምንመራው ወይስ በህዝብ ነው የሚለው ነው ጥያቄው። እኔ ህዝብ እየመራን ነው ባይ ነኝ። ህዝቡ ይፈልጋል፣ ነብይ ይፈልጋል፣ ህዝቡ ሐዋርያ ይፈልጋል፣ ሞቲቬሽን ይፈልጋል። ተቀደስ ከምትሉ ትሻገራለህ፣ ያነሳሳዋል፣ ሞቅ ያደርገዋል። ስለዚህ ህዝብ እየመራን ነው። እኔ ህዝብ ከሚመራን ቤተክርስቲያን ራሷን ወደምትመራበት ብትመጣ ነው ማዳኛዋ። ይህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የሆነ ነው የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስ አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያሳልቀን? ማንም። ስለዚህ ልክ እንዳልሆናችሁ በፓስተራችሁ አንደበት ቁጭ ብላችሁ እየተማራችሁ ነውና ከዚህ ጨለማ ዓለም ወጥታችሁ ወደ ብርሃኒቷ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትመጡ አሁንም ጥሪያችንን እናስተላልፋለን። ምዕመናን ደግሞ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱላችሁ። ባዮ ላይ ሊንክ አስቀምጬላችኋለሁ። ዲሲ ሪአክቲቭ እያላችሁ ሰርችም እያደረጋችሁ ገብታችሁ ሰብስክራይብ አድርጉልኝ። የተለያዩ ትምህርቶችን በዛ ላይ ማግኘት ትችላላችሁ። ይቆየን። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁ ነው አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሀርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ወንድማችን ያያዝለታ እጅግ አስደናቂ ምላሽ እየሰጠ ይገኛል ማለት ነው። እናንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። ለስላሴዎች ጾታ አሉ ያለ አባትም ይቅርታ እንደጠየቀ እየሰማን እንገኛለን። ወንድማችን እፎይም ደግሞ ከዛ ከቪዲዮ ከተሰራበት ቀን ጀምሮ እግር በእግር እየተከታተለ ቪዲዮ እየሰራል እዚህ ጉዳይ ላይ እሱ ምላሹን አስቀምጠዋል። እናንተም ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። ወንድማችን ዮኒ ማኛም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንቅ ምስክርነትን እየሰጠ ይገኛል። እናንተም በዛሬ ቪዲዮ ላይ ሐሳብ አስተያየታችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልን።